ምናሉ ነቢ አለይሂ ሰላቱ ወሰላም የአላህ ሰዎች ጥሩ ሰዎች ያልቃሉ፣ ይሞታሉ፣ ይሄዳሉ አሉ። አላህን ለምነው መርሐባ የሚባሉት ከአላህ ዘንድ ዱዓ አድርገው ዱዓቸው የማይታጠፉ የሆኑ ጌታቸውን በአግባቡ ሲፈሩ ሲገዙ የነበሩ ጥሩ ሰዎች ጌታቸውን የሚፈሩ ለሰው የሚያዝኑ ለሀገር የሚያስቡ ለሰላም የሚቆረቆሩ ለአንድነት የሚሰሩ ከራሳቸው ይልቁንስ የኡማው የህዝቡ ጉዳይ የሚያሳስባቸው እንዲህ አይነት ጥሩ ሰዎች ይሄዳሉ ያልቃሉ አሉ። ከዛም በኋላ ማን ይቀራል? እንደ ገብስ ገለባ የሆኑት ሰዎች ገለባው ሰው ብቻ ይቀራሉ። እነዛ እንደ ገለባ የሆኑት ሰዎች አላህ Subhanahu Wa Ta'ala ለነሱ ቦታ አይሰጣቸውም። ቢለምኑ ዱዓ ቢያረጉ ዱዓቸውን አይቀበላቸውም። ገለባ ነው ያለው። ለምን አላህ ዘንድ የሚሰሙ ሰዎች ደው ገለባዎች ነው የቀሩትና ከዛም በኋላ አላህ Subhanahu Wa Ta'ala ለነዛ ሰዎች ቦታ አይሰጣቸውም፣ ጣጣ አይኖረውም፣ አያስብላቸውም ይላሉ ነብያችን አለይሂ ሰላቱ ወሰላም። ዱዓ አድርጎ استجابة የሚያገኝ ሰው እሱ ማጣት ፈተና ነው። አላህ Subhanahu Wa Ta'ala ለሚፈሩ ሰዎችን ማጣታችን ለኛ ፈተና ነው። ለሀገር ለሰላም የሚያስቡ ሰዎች ማጣት እነሱ ለኛ ፈተና ነው። ስለዚህ ገለባዎች ከቀሩ ግን አላህ Subhanahu Wa Ta'ala የነዛን ሰዎች ቀድራቸውን ደረጃቸውን ከፍ ያደርግላቸውም ዝክር የሚያደርግባቸው ይላሉ። عن حذيفة رضي الله عنه أن رسول الله صلى الله عليه وسلم قال والذي نفسي بيده لا تقوم الساعة حتى تقتلوا إمامكم وتجتلدوا بأصيافكم ويرثت دنياكم شراركم رواه الترمذي. من يلنا النبي عليه الصلاة والسلام حذيفة بن اليمان رضي الله عنه بورد حديث እኔ በጌታ የምላለው የኔ ነፍስ እሱ በሱ ቁጥራ በተያዘው ጌታ ይሆንብኝ እያሉ እየማሉ ነው። ትልቁ ሰው ቂያማ ቀን አትቆምም ይህች ዓለም አትጠፋም አሉ። ሐታ ተቅቱሉ ኢማመኩም እናንተ መሪዎቻችሁን እስከምትገሉ ድረስ መሪዎቻችሁን አታከብሩም፣ ታዋርዳላችሁ። ከዛም አልፎ መሪዎቻችሁን ትገላላችሁ። አሁን ያለንበት ወቅት ማለት ነው። ለመሪ ክብር የማይሰጥበት፣ ለመሪ የማይታሰብበት፣ ለመሪ የማይታዘንበት ማለት ነው። ይህን ሳታደርጉ ይህች ዓለም አትጠፋም አሉ። ምን ማለት ነው? ይህች ዓለም መጥፊያዋ ሲደርስ ምልክቱ መሪዎቻችሁን ታዋርዳላችሁ፣ ለመሪዎቻችሁ አትታዘዙም፣ መሪዎቻችሁን መታዘዝ ቀርቶ አይደለም ትገላላችሁ። ወተጅተሊዱ ቢአስያፊኩም እናንተ እርስ በራሳችሁም ደግሞ ትገዳደላላችሁ፣ በሰይፍ በጥይት በተለያዩ ነገሮች ትጠፋፋላችሁ አሉ። የዛኔ ይህች ዓለም መጥፊያዋ ሰዓት ደርሷል። ወየሪሰት ዱንያኩም ሽራሩኩም የእናንተን ገንዘባችሁን የምትወዱት ሳይሆን የማትወዱት ንብረታችሁን ይወርሳችኋል፣ ይበላባችኋል። ወዳችሁ ሳይሆን በግዳችሁ ገንዘባችሁ ሙጥጥ አድርጎ የሚበላ አመራር ላይ ተቀምጦ ሊሆን ይችላል፣ በበረሃ ገብቶ ሊሆን ይችላል፣ በተለያዩ በሪሽዋ በጉቦ በተለያዩ በሙስና ሊሆን ይችላል። ምክንያቱን እያባዛ ግን የእናንተን ገንዘብ የማትወዱት የማትፈልጉ ሰው ሙጥጥ አድርጎ ገንዘባችሁን ይበላል። የዛኔ ይህች ዓለም መጥፊያዋ ምልክት ነው። እነዚህ ሶስቱም ነገሮች አሁን በወቅታችን ላይ ያሉት እነሱ ናቸው። ስለዚህ ዓለም መጥፊያዋ እየደረሰ ነው ማለት ነው። እኛ ከአላህ Subhanahu Wa Ta'ala መመሪያ ከቁርአን ከሸሪዓ ከሐዲስ መመሪያ እየወጣን እያፈነገጥ እኛ በሸፈትን ቁጥር እንግዲህ አላህ Subhanahu Wa Ta'ala የቁጣውን አለንጋ እየዘረጋና እየገረፈን ይገኛል ማለት ነው። عن الزبير بن عدي رضي الله عنه قال شكونا إلى أنس بن مالك رضي الله عنه ما نلقى من الحجاج فقال اصبروا فإنه لا يأتي عليكم زمان إلا الذي بعده شر منه حتى تلقوا ربكم سمعته من نبيكم صلى الله عليه وسلم رواه البخاري. زبير بن عدي ملاቸው ታቢዒ ምናሉ ወደ አነስ ብኑ ማሊክ ረዲየላሁ ዐንሁ ሸክዋ ስሞታ ተናገርና አንተ የአላህ መልእክተኛ የነብዩ ሷሐቢይ ነው። ከነቢ መቼም ብዙ ነገር ሰምተዋል አይተዋል። ምን ይሻለናል? ሐጃጅ ብኑ ዩሱፍ የሚባል ዛሊም ህዝቡን እያረደ ይገኛል።
መንግስት ነው ፈተናው በጣም በዝቶብናል፣ ጫናው በዝቶብናል፣ በሱ በኩል ያለው ምን ይሻለናል ብለው ጠየቋቸው። ፈቃለ እስቢሩን አሏቸው፣ ታገሱ አሉ አነስ ብን ማሊክ። ምክንያቱም ላእቲ ዘማኑን ኢላ ወለዚ በዕደሁ ሸሩ ሚንሁ፣ ማንም ዘመን ጊዜ አይመጣም ከዛ ጊዜ ቀጥሎ በኋላ የሚመጣው ዘመን የከፋና የባሰ ሆኖ እንጂ የተሻለ ጊዜ አይመጣም አሏቸው። ይህን ከራሴ ሳይሆን የተናገርኩት አሉ ከነብያችሁ ከመተወዷቸው ነብዩ አለይሂ ሰላቱ ወሰላም ከሳቸው የሰማሁት ነው አሉ።